ሰላም እንኳን በሰላም ቆያችሁልኝ። ዛሬ ይዤላችሁ የመጣሁትኝ እንደምታዩዋቸው መጀመሪያ የተበታተኑ ሶስት ፊደሎችን እናስቀምጥና ከዚያ ሶስቱን ፊደሎች ደግሞ እናጣምራቸዋለን ማለት ነው። ለምሳሌ እንሂድ እስኪ እዚህ ላይ ይቺ ሰ ትባላለች፣ ይቺ ጎ ትባላለች፣ ይቺ ን ትባላለች። ሶስቱም የተለያየ ፊደሎች ናቸውና በተለያየ ቦታ ነው የተቀመጡት። ስለዚህ በየብቻ ስለተቀመጡ ፊደሉን ብቻ ነው የምናነባቸው እንጂ እነዚህን አንድ ላይ አድርገን አጣምረን ማንበብ አይቻልም። ምክንያቱም ይቺ ሰ የራሷን የተቀመጠችው፣ ይቺ ጎ የራሷን የተቀመጠችው፣ ይቺ ን የራሷን የተቀመጠችው። ስለዚህ እንዴት አድርገን ነው የምናነበው? እነዚህን ነው አንድ ላይ አድርገን የምናነበው። ምክንያቱም አንድ ላይ ተጠጋግተው ነው የተቀመጡት። ስለዚህ አንዴ ድምፅ የምናወጣለት ተጠጋግቶ ለተቀመጠ ፊደል እንጂ ለየብቻ ለተቀመጠ ፊደል አንድ ላይ ድምፅ አናወጣም። ስለዚህ ይህን ስናነባት ሰ ይቺ ጎ ናት፣ ይቺ ን ናት። አንድ ላይ ግን ሰጎን ብለን ድምፅ እናወጣለታለን። ሰጎን መጀመሪያ ሰጎን ብለን ከለየን በኋላ አንድ ላይ ነው ድምፁ መውጣት ያለበት ሰጎን ሰጎን። ስለዚህ በዛሬ ቪዲዮ ልክ ሁሉንም እንደምታዩቸው እንደዛ አድርገን የምንማር ይሆናል። በግል በግሩፕ መማር የምትፈልጉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩኝ ታገኙኛላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ምን ብያችሁ ነበር? ይቺ ሰ ናት ብያችኋለሁ። ይቺ ጎ ናት ብያችኋለሁ። ይቺ ን ናት ብያችኋለሁ። ስለዚህ እነዚህን በየብቻ ነጣጥለን ካነበብን በኋላ አንድ ላይ ነው ድምፁ የምናወጣቸው ብያችኋለሁ። ሰጎን ሰጎን። ይህ ምንድነው ጥቅሙ ካላችሁኝ፣ መጀመሪያ አንድ ላይ ድምፅ ለማውጣት ፊደሎችን አንድ በአንድ መለየት አለባችሁ። ከዚያ በኋላ ምን ታደርጋላችሁ ማለት ነው? አንድ ላይ ድምፁን ታወጡታላችሁ ማለት ነው። ሁሌም ቢሆን ቃላት ስታነቡ እንደዚህ ሆኖ ነው የሚመጣላችሁ፣ እንደዚህ ተጣምሮ። ስለዚህ ለማንበብ የሚያስቸግራችሁ ከሆነ እያንዳንዱ ፊደል ለዩት። ይቺ ማን እንደሆነች፣ ይቺ ማን እንደሆነች፣ ይቺ ማን እንደሆነች። ከዚያ በኋላ ከለያችሁ በኋላ ደግሞ አንድ ላይ ድምፁን ለማውጣት ሞክሩ። ይህ ቪዲዮ ለዛ ነው የሚያግዛችሁ። ለዛ ነው ሰ አለች፣ ይቺ ጎ አለች፣ ይቺ ና አለች ነጣጥዬ አወጣኋቸውና ከዚያ በኋላ አንድ ላይ ድምፅ ለማውጣት የሞከርኩ ማለት ነው። ወደ ቀጣዩ እንሂድ እስቲ። ይቺ ሸ ናት፣ ይቺ ሚ ናት፣ ይቺ ዝ ናት። አንድ ላይ ስናወጣቸው ሸሚዝ ነው የሚሆነው። ሸሚዝ አንድ ላይ ሸሚዝ ይሆናሉ ማለት ነው። ስለዚህ ይቺ ከሸ ቤት የመጀመሪያ ፊደል፣ ይቺ ከመ ቤት ሶስተኛ ፊደል ሚ የምትባለዋ፣ ይቺ ከዘ ቤት ዝ ስድስተኛ ፊደል አንድ ላይ ሲነበቡ ሸሚዝ ይሆናል ማለት ነው። ሸሚዝ። በጣም ጥሩ በጣም ጥሩ። ወደ ቀጣይ እንሂድ። ይቺ ደግሞ ከቀ ቤት የመጀመሪያ ፊደል ቀ ተብላ የምትነበብ በስነ ስርዓት ለዩዋቸው ቀስ ብላችሁ። ይቺ ደግሞ ከበ ቤት የመጀመሪያ ፊደል፣ ይቺ ደግሞ ከረ ቤት የመጨረሻ ፊደል ሮ ተብላ የምትጠራ ፊደል ማለት ነው። አንድ ላይ ቀበሮ ብለን እናነባቸዋለን ማለት ነው። በጣም ጥሩ። ማን አልኳቸው? ይቺ ቀ ናት፣ ይቺ በ ናት፣ ይቺ ሮ ናት። አንድ ላይ ስንጨምቃቸው ስናጣምራቸው ቀበሮ ብለን እናነባለን ማለት ነው። ቀበሮ። ከዚህ በፊት ሁለት ፊደሎችን እያጣመሩ ሰርቼላችኋለሁ። ዛሬ በሶስት ፊደሎች ነው እየሰራሁላችሁ ያለሁትኝ። በጣም ተከታተሉ። ቀጣይ በአራት በአምስት እያለነ ራሳችሁን የምታሳድጉበትን መንገድ እንፈልጋለን ማለት ነው። ወደ ቀጣዩ እንሂድ። ይቺ ከሸ ቤት ሹ በፊት እዚህ ላይ ተጠቅመን ነበር። አሁን ደግሞ ሁለተኛ ፊደል ሹን ተጠቅመን ቃላትን መስረት። ሹ ማለት ሁለተኛ ፊደል ማለት ነው ከሸ ቤት። ይቺ ደግሞ ሩ ናት፣ ሁለተኛ ፊደል ከረ ቤት። ይቺ ደግሞ ከበቤት ባ አራተኛ ፊደል። ስለዚህ አንድ ላይ ቃላቱ ሲመሰረት ሹሩባ ይሆናል ማለት ነው። ሹሩባ 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 አንድ ላይ ሹሩባ። ወደ ቀጣዩ ስንመጣ ደግሞ ይቺ ከሰቤት ሲ ተብላ የምትጠራ ፊደል ናት። ማን አልኳችሁ? ከሰቤት ሲ። ሲ ማለት ከሰቤት ስንተኛ ፊደል? ሶስተኛ ፊደል ናት። ይቺ ደግሞ ከበቤት ባ አራተኛ ፊደል ናት። ይቺ ደግሞ ከገቤት ጎ ገጉ ጊጋ ጌግ ጎ። ስለዚህ ሰባተኛ ፊደል ናት ማለት ነው። ሰባተኛ ፊደል አንድ ላይ አጣምረ ስናነባቸው ሲባጎ
ሲባጎ። ማን አልኳችሁ? ሲ እዚያ ይቺ ባ ይቺ ጎ አንድ ላይ ሲባጎ ይሆናል ማለት ነው። ሲባጎ። በጣም ጥሩ ልጆች፣ በጣም ጎበዞች። ቀስ ብዬ ስለማስረዳችሁ ይገባችኋል ብዬ በጣም ተስፋ አደርጋለሁ። ካልገባችሁም በማንኛውም ሰዓት ታች በማስቀምጥላችሁ ስልክ ቁጥሮች ብታናግሩኝ ሀሳብ፣ አስተያየት የምንሰጣችሁ ይሆናል ማለት ነው። የምትፈልጉትን እገዛ ማግኘት ትችላላችሁ። ቀጥታ ወደ ትምህርቷ። ይቺ ከረቤት ሪ ተብላ ትጠራለች። ይቺ ከበቤት ቫ ተብላ ትጠራለች። ይቺ ከነቤት ን ተብላ ትጠራለች። ማለትኳቸው ሪ ቫ ን አንድ ላይ ሪቫን ሪቫን ሪቫን። ስለዚህ ይቺ ሪ ናት፣ ይቺ ቫ ናት፣ ይቺ ን ናት። አንድ ላይ ሪቫን ብለን እንጠራለን ማለት ነው። ማን አልኳቸው? ሪቫን። ይቺ ከሰቤት ስ ተብላ የምትጠራ ፊደል ስድስተኛ ናት። ከሰቤት ስ። ይቺ ደግሞ ከነቤት ን፣ ከደቤት ዴ። ስለዚህ ስ ማለት ስድስተኛ ናት፣ ን ማለት ስድስተኛ ናት፣ ዴ ማለት ደግሞ አምስተኛ ፊደል። ደዱ ዲዳ ዲ። አዩ አምስተኛ ፊደል። ስለዚህ አንድ ላይ ስናነባቸው ስንዴ ይሆናል ማለት ነው። ማን አልኳቸው? ስንዴ ስንዴ። ላንበብላችሁ። ሰጎን፣ ሸሚዝ፣ ቀበሮ፣ ሹሩባ፣ ሲባጎ፣ ሪቫን፣ ስንዴ። በጣም ጎበዞች። ስለዚህ በዚህ በኩል ያለውን እንደዚህ አድርገን ጨረስን ማለት ነው። እስቲ ወደዚህኛው ደግሞ እንሂድ። በሁለት አይነት መንገድ ይዤላችሁ ስለመጣሁት ማለት ነው። በዚህና በዚህ አከፋፍዬ ስለመጣሁላችሁ ማለት ነው። ወደዚህኛው ስንመጣ ደግሞ ይቺ ር የምትባል ፊደል ናት። ከረቤት ላይ ስድስተኛ ፊደል ር። ይቺ ደግሞ ግ ገጉ ጊጋጌ ግ ጎ። ይችም ስድስተኛ ፊደል ከገቤት ላይ ስድስተኛ ፊደል። ይቺ ብ ብ ማለት በቡ ቢባቤ ብ ስድስተኛ ፊደል ማለት ነው። ስለዚህ አንድ ላይ ስናነባቸው እርግብ ይሆናል ማለት ነው። ር ግ ብ አንድ ላይ እርግብ። ር ግ ብ አንድ ላይ እርግብ። እርግብ ብላችሁ ታነቡታላችሁ ማለት ነው። በጣም ጥሩ ደስ። ወደዚህኛው ስንመጣ ደግሞ ከረቤት ላይ ሮ ተብላ የምትጠራ ፊደል ናት። ማን አልኳችሁ? ከረቤት ሮ መጨረሻ ፊደል ማለት ነው። ይቺ ደግሞ ከቤት ኬ ተብላ የምትጠራ ፊደል። ማን አልኳችሁ? ከቤት ኬ ተብላ የምትጠራ ፊደል። ይቺ ደግሞ ከተቤት ት ተብላ የምትጠራ ፊደል ስድስተኛ። አንድ ላይ ስናነባቸው ሮኬት ይሆናል ማለት ነው። ሮኬት። ሮ ይቺ ኬ ይቺ ት አንድ ላይ ሮኬት ይሆናል ማለት ነው። ሮኬት። በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ከበቤት ቦ፣ ከረቤት ር፣ ከሰቤት ሳ አንድ ላይ ጨምቀን ስናነባቸው ቦርሳ ይሆናል ማለት ነው። ማን አልኳቸው? ቦርሳ ቦርሳ። ወደዚህኛው እንምጣ። ከተቤት ተ የመጀመሪያ ፊደል፣ ከመቤት ማ አራተኛ ፊደል፣ ከረቤት ሪ ሶስተኛ ፊደል አንድ ላይ ጨምቀን ስናነባቸው ተማሪ ይሆናል ማለት ነው። ተማሪ። በጣም ጎበዞች። ተ እዚያች ማ ይች ሪ አንድ ላይ ተማሪ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ከሰቤት ሰ የመጀመሪያ ፊደል፣ ከለቤት ሌ፣ ከደቤት ዳ አንድ ላይ ሰሌዳ ይሆናል ማለት ነው። ሰሌዳ። ሰ ሌ ች ዳ አንድ ላይ ሰሌዳ ይሆናል ማለት ነው። ሰሌዳ። በጣም ጥሩዎች፣ በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ከበቤት ብ ስድስተኛ ፊደል፣ ከአቤት እ ስድስተኛ ፊደል፣ ከረቤት ር ይቺ እ ማለት ይሄ ዜሮ የሚመስለው እ ማለት ነው። ስለዚህ ር አንድ ላይ ብዕር ይሆናል። ብዕር። ብዕር ማለት እስክርቢቶ እንደማለት ነው። ብዕር ማለት ድሮ አባቶቻችን የሚጠቀሙት እስክርቢቶ ለመጥራት ብዕር ነው። ትክክለኛ የመጻፊያ ብዕር ነው የሚባለው እና ብዕር ነው የሚባለው ማለት ነው። ወደዚህኛው ስንመጣ ደግሞ ይች ነ ናት፣ ይች ብ ናት፣ ይች ር ናት።
ማን አልኳችሁ? ነ ይቺ ብ ይቺ ር አንድ ላይ ነብር ብለን እናነባለን። ነብር ነብር። እስቲ እናንብበው። እርግብ፣ ሮኬት፣ ቦርሳ፣ ተማሪ፣ ሰሌዳ፣ ብዕር፣ ነብር። በጣም ጎበዞች። የዛሬ ቪዲዮ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። እንዲሁም ደግሞ ሌሎች ቪዲዮዎችን ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በግል በግሩፕ መማር እንፈልጋለን የምትሉ ልጆች በማንኛውም ሰዓት በኢሞ፣ በዋትሳፕ፣ በቴሌግራም ብታናግሩን ሀይ ብትሉን መልስ የምንሰጣችሁ ይሆናል። ቴሌግራም ባይሰራላችሁ በኢሞ፣ ኢሞ ባይሰራላችሁ በዋትሳፕ ታገኙናላችሁ። ሀይ ማለት ብቻ ነው የሚጠበቅባችሁ።